ቢዕሩ አሪስ ይባላል። የአሪስ ምንጭ እንደማለት ነው። መዲና በምንጭ ትታወቃለች ብዙ ጊዜ። እዚህ ቦታ ላይ ከዕለታት አንድ ቀን አባ ሙሳ አልአሽዓሪ ይመስሉኛል ረዲየላሁ ዐንሁ አርዳህ ዛሬ ከነብዩ አለይሂ ሰላቱ ወሰላም ጋር ውሎዬን ከሳቸው ጋር መዋል ፈልጋለሁኝ ብለው ወሰኑና ወዴት ሄዱ ብለው ሲጠይቁ ወደ ቁባ እንደመጡ ነገሯቸው። ወደዚህ ቦታ ሲመጡ እዚሽ ቦታ ላይ እንደዚህ ምንጭ አለ ወይም ደግሞ ጉሬ ነገር ተምሶ እዛ ምንጭ አለ ማለት ውሃ ማቆር ነገር እንደማለት ነውና እዚያ ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም እግራቸውን እንደዚህ ወደታች ወደ ጉርጓዱ ለቀው ቁጭ ብለዋል እና ዙሪያው እንትን የታጠረ ነበረ በወቅቱ በርም ነበረው። መጡና ያ ነብይ አላህ አሏቸው ለበይክ እኔ ዛሬ ከርሶት ጋር መዋል ፈልጋለሁኝ ፍቀዱልኝ አሏቸው። መርሐባ ፈቅጄልሃለሁ አሏቸው። መርሐባ አሉ። ነብዩ አለይሂ ሰላም እዛው ቁጭ ባሉበት ፈንጠር ብለው እሳቸው በሩ ላይ ተቀመጡ ማለት ነው። ያኔ በተቀመጡበት ወቅት በሩ ተንኳኳ። ማነህ ሲሉ ሲዲቅ ናቸው፣ ሰይዱና አቡበክር ሲዲቅ ናቸው ረዲየላሁ ዐንሁ ወአርዳህ። ከዚያም አንዴ ጠብቄ ላስፈቅድ አሏቸው። መጡና የአላህ መልእክተኛ አለይሂ ሰላቱ ወሰላም አቡበክር ሲዲቅ መግባት ይፈልጋሉ ይግቡ ወይ ልፍቀድላቸው ወይ ሲሏቸው ፍቀድለት ወበሽርሁ ቢልጀነህ አሏቸው። ይግባ ፍቀድለት የጀነትም ሰው እንደሆነ አበስረው አሏቸው። መጡና እንድትገባ ይፈቅዱልሃል በጀነትም ተበስረሃል አሏቸው። መጡ። ልክ ነብዩ አለይሂ ሰላም እንደዚህ ተቀምጠው አቡበክር ሲዲቅ ከቀኝ በኩል ተቀመጡ ይላል። ይሄ ቡኻሪና ሙስሊም የዘገቡትን ሐዲስ ነው የምነግራችሁ። ከቀኝ በኩል ተቀመጡ ይላሉ። ከዚያ በኋላ አሁንም ትንሽ ቆየት ብዬ ምን አስብ ነበር ይላሉ። አሁን በጀነት ማበሸር ጀመሩ። እንግዲህ አላህ መልእክተኛ አለይሂ ሰላም አይደል? ስለዚህ የሚመጣ ሰው በሙሉ በጀነት እንደሚበሽር ከዚህ በኋላ ገብቷቸዋል እሳቸውና ምን ነው አላህ እንደው ኸይር ነገር በሻለት እንደው ወንድሜ በመጣ እያሉ ይመኙ ነበር። አሁንም ድጋሜ ተቆረቆረ። ሲቆረቆረ አሁንም በሩ ጋር ሄድኩኝና ማን ነው አልኩኝ። ፋሩቅ መጣ። አሁን ደግሞ ሰይዱና ዑመር ኢብኑ አልኸጣብ ማለት ነው ፋሩቅ ይባላሉ። እሳቸው መምጣታቸውን ሳይ ቆይ አንዴ ጠብቁኝ አሁንም ላስፈቅድ አልኳቸው። መጣሁኝና ፋሩቅ በር እየቆረቆሩን ላስገባው ሲሏቸው አስገባው። ወበሽርሁ ቢልጀና በጀነትም አበስረው አሏቸው። አሁንም መጡና እንድትገባ ተፈቅዶልሃል በጀነትም ተበስረሃል አሏቸው። መጡና ፋሩቅ ደግሞ በግራ በኩል በነብዩ አለይሂ ሰላም በግራ በኩል ልክ ነብዩ አለይሂ ሰላም እንዳደረጉት እግራቸውን ለቀው ትንሽም ሰብሰብ አድርገው ልብሳቸውን በዛው ሀይአ ላይ ተቀመጡ ማለት ነው። ከዚያም አሁን በር ሄጄ እመኛለሁ ወንድሜ በመጣ እያሉ ማለት ነው በጀነት እንዲበሸርላቸው ፈልገው ማለት ነው ረዲየላሁ ዐንሁ አርዳ። ከዚያም ትንሽ ቆይታልና አሁንም ተቆረቆረ። ማን ነው ስል ሰይዱና ዑስማን ናቸው። ዚኑረይን ይባላሉ። ሰይዱና ዑስማን በነገራቸው ላይ የሁለት ኑር ባለቤት ይባላሉ። ለምን የነብዩን አለይሂ ሰላቱ ወሰላም ሁለት ልጆች ስላገቡ ማለት ነው። ከዚያም ቆይ አንዴ ላስፈቅዳሉ። ሄድኩኝና የአላህ መልእክተኛ አለይሂ ሰላቱ ወሰላም ዑስማን መተዋል አልኳቸው አሉ። ይግባ ወበሽርሁ ቢልጀናህ በጀነት አበስረዋሉ። እዚህ ቦታ ላይ ግን አንድ ነገር ጨምሮ የአላህ መልእክተኛ አለይሂ ሰላቱ ወሰላም ትልቅ የሆነ ሙሲባም እንደሚያጋጥመው ንገረዋል። መርሐባ አሉ። መጡ። በጀነት ተበስረሃል፣ እንደዚሁም ወደፊት ትልቅ የሆነ ፊትና እንደሚያጋጥምህ ተነግሯል አሉ። መጡና ገቡ። ቦታው ስለሞላባቸው ከፊት ለፊታቸው ተቀመጡ ማለት ነው። ማን ሰይዱና ዑስማን ኢብኑ አፋን ረዲየላሁ ዐንሁ አጅማዒን ፊት ለፊታቸው ላይ ተቀመጡ ይላሉ ማለት ነው። በአጠቃላይ እንትኑ ይሄ ነው ማለት ነው። ስለዚህ ጉዳይ ያለው እንትን ምናልባት እዚህ ቦታ ላይ ከስር እንግዲህ ምናልባት ሰዎች ሲለቁ ታዩት ይሆናል። ክብ ነገር አለች። አሁን ምልክት ተደርጎባታል። ያቺ ክብ ነገር የምታሳየው ቢዕሩ ያለበትን አሁን ላይ ቢዕሩ የለም እዚህ ቦታ ውሃው የለም ደርቋል። ግን ያን ምልክት ለማድረግ እቺ ታያቸዋለች አይደለ? እቺ ልክ እዚች ጋር ነበር ተቀምጦ የነበሩት የአላህ መልእክተኛ አለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር ማለት ነውና ከለታት ባንዱ ቀን ታዳ ስሙ ሌላ ስም ቢዕሩል ኻተም ትባላለች። ቢዕሩል ኻተም ማለት ኻተም ማለት ቀለበት ማለት ነው። የቀለበቱ ምንጭ ይባላል። እንደዛ የተባለበት ምክንያት ከዕለታት ባንዱ ቀን ሰይዱና ዑስማን ኢብኑ አፋን ረዲየላሁ ዐንሁ አርዳ እዚህ ቦታ ላይ የነብዩ አለይሂ ሰላም ኻተም ነበራቸው እጃቸው ላይ። ያ እዚህ ቦታ ላይ ጠፋቸው ገባ ማለት ነው ውስጥ ላይ። በዛ ምክንያት ቢዕሩል ኻተም ይባላል እንጂ በዋናነት ስሙ ቢዕሩ አሪስ ይባላል። የአሪስ ምንጭ ውሃ ተብሎ ነው የሚታወቀው። እንግዲህ አስቡት እዚህ ቦታ ላይ ነብዩ አለይሂ ሰላም ወይ በዚህኛው ሳይድ ተቀምጠዋል ወይ በዛኛው ሳይድ ተቀምጠዋልና
እጅግ በጣም የተከበረና እንግዲህ የተቀደሰ ስፍራ መሆኑን ከዚህ መረዳት እንችላለን ማለት ነው።